ይህንን ያስተማሩን የራያ አባቶች ናቸው። ዘወልድ እርቅ በሶስት ነገር ይጸናል። በዳይ ሲቀጣ፣ ተበዳይ ሲካስ፣ ተበዳይ ህመሙ ሲታወቅለት። ይህንን ያስተማሩን የራያ አባቶች ናቸው። ዘወልድ አብረው ሲኖሩ ግጭት አይጠፋም። ነገር ግን የትኛውም አይነት ግጭት፣ የትኛውም አይነት ጉዳይ ከሰው ልጅ ህይወት በላይ ከስያሜው እንነሳ። ዘወልድ ወልድ በሰው ልጅና በእግዚአብሔር ዘንድ እርቅን ያወረደ ክርስቶስ ዘወልድ በዚህ መሰየሙ ፍጹም እውነት ማለት እንደሆነ አባቶች ይነግሩናል። ታሪክ እንደሚያሳየው ከሆነ የራያ ህዝብ አኗኗሩ አባዊ ስርዓት ነው፣ የአባቶች ስርዓት ነው። የራያ አባቶች የማህበረሰቡን አንድነት ጠብቀው ለዘመናት የዘለቁበትን ሚስጥር ሲጠየቁ ዘወልድ፣ መዛርድ፣ ሰኔ ሰገድና ክፍሎ የተሰኙትን የሽምግልና ስርዓቶችን በዋነኝነት ይጠቅሳሉ። ታሪኩ እንዲህ ነው። የአካባቢው ነዋሪ ጭንቅ በገጠመው ግጭት በተፈጠረ እርቅ በሚፈልግበት ሰዓት የዘወልድ አባቶች ጋር ሄዶ ቅሬታውን አማልዱኝ የሚልም ከሆነ የአማልዱኝ ጥያቄውን ለአባቶች ያቀርባል። የዘወልድ አባቶች ቆመዋል ከተባለ ቤትን ማቃጠል፣ ንብረት ማቃጠል፣ ሰብል ማቃጠል ወይም ደግሞ ደም መቃባት በፍጹም አይቻልም። ዘወልድ ቆመዋል። የዘወልድ አባቶች ዘመናዊ ፍርድ ቤት ባልነበረበት ዘመን ወንበር ተክለው በይነዋል። በዚህ ዘመን ጠገብ በሆነ የፍትህ ስርዓት ታዲያ እንዲህ ተብሎለት ነበር። በራያ ፍትህ ተጓድሎ ደሃ ተበድሎ አያድርም ሲሉ አባቶች ታሪኩ እንዲህ ነው። የትላንት ማንነታችንን እየተውን የማናቀውን ባህል ናፋቂ ከመሆናችን በፊት ዘወልድ፣ መዛረድ፣ ሰኔ ሰገድና ክፍሎ የተባሉት የሽምግልና ስርዓቶቻችን ያስቀመጡት በአጼ ፋሲል ዘመነ መንግስት ላይ ከቄስ ገብረ ማርያም ከተባሉ አባት የሚወለዱ 4 ወንድማማቾች እንደሆኑ ይነገራል። አባቶቻችንም እንደነገሩን ከሆነ በአንዲት ገዳም መልካም አምባ ማርያም ከምትባል ቦታ ላይ ቄስ ገብረ ማርያም በበጌ ምድር የክህነት ትምህርታቸውን ከጨረሱ በኋላ ነበር 4 ልጆቻቸውን ይዘው ወደ ራያ መጡ ሲሉ አባቶች የገለጹ። ለልጆቻቸው እንደ ርስት በወንዝ ተከፋፍለው ዘወልድ ትልቁ ሲሆን ወንዝ በገጠመ ንግስና ስርዓታቸውን ፈጽመው ሀብታም ድሃውን እንዳይበድል፣ የተቋጠረ ቂም እንዳይኖር፣ እርቅ ተፈጥሮ ሰላማዊ ህይወትን ማህበረሰቡ እንዲመሰርትና ደም መቃባት እንዳይገባ ዘወልድ ይህንን ሚና እንዲጫወት ያሰረዘ። የራያ አባቶች ታዲያ ድንገተኛ ችግር፣ የከፋ ግጭት ተፈጥሮ እርስ በርሳችን እንዳናልቅ መጨራረስ እንዳይመጣ ያደረጉበትን ይህንን ስርዓት ሰላም ለማለት ፈልጌ ነው። ሰላም Oh yeah,